አካውንቴ ተዘጋ። አሁን ላይቭ ላይ ሆነን አንዲት እናት ከቤይሩት ለልጇ እርዳታ ልትጠይቅ ላይቭ ላይ ገብታ ቪዲዮ አብርታ መቀመጫው ላይ እባጭ ነገር ወጥቶበታል፣ ትልቅ እባጭ እና ለዛ ለሰርጀሪ የሚያስፈልጋትን እርዳታ ለመጠየቅ ገብታ በዛ ምክንያት ፐርማነንትሊ ባንድ ሆኗል አካውንቴ እና እንደምታዩት። ስለዚህ ከዚህ በኋላ የምንገናኘው በዚህ አካውንት ነው እና ኢትስ ኦኬ። ሰው እየረዳን እንጂ ሰው እየሰደብን ሃይማኖት እየሰደብን ብሄር እየሰደብን አይደለም አካውንታችን የተዘጋው። ሰው እየረዳን ነው። መርዳትን ደግሞ አካውንት በመዘጋት አናቆምም። መልካም ስራችንን ይዘን ወደፊት እና ቤተሰብ ይሄን ቪዲዮ ሼር ዲዩት ሪፖስት እያረጋችሁ ሁሉም የሀቢባ ፋሚሊ ወደዚህ አካውንት እንዲመጣ አድርጉ። ቴንክ ዩ። ወዳችኋለሁ። እናንተ እውነት አበሻ በጣም ክፉ ነው፣ ምቀኛ ነው፣ ሸረኛ ነው፣ ጥቅስዬ ነው ምናምን የሚባለው እኔ ትናንትና ማታ ነው ያየሁት። ማለቴ እርግጥ አላምንም ነበር እንደዚህ በቃ አላምንም ነበርና የሀቢባ ቲክቶክ ባን ተደርጎ ከተዘጋ በኋላ በየኮሜንቱ አሁን ላይቭ እየተቆራረጠ በየኮሜንቱ ታዩ አይደል? እሱ ላይ እንኳን ተዘጋን ቀጣይ በላይ እያላችሁ የምትኮምቱ ሰዎች ምናችሁ ነው የሚያመው? ግን ምናችሁ ነው የሚያመው? ጤንነታችሁ የቱ ጋር የታመማችሁት? ምን አስባችሁ ነው? እኔ በሀቢባ ቲክቶክ የጠፉ ሰው የተገናኘ የታመመ ሰው የተረዳበት የተሰረቀው እንባው የታበሰበት ስንት ነገር ነው የተሰራ በሀቢባ ቲክቶክ። ይሄ ሁሉ ረስታችሁ ነው? ምን አይነት ምቀኛ! እሷ ምን አደረገች ማለት ምን አደረገች? ተሳደበች ወይ? ሁሌ እኛን ራሱ የመዳም ቅሞችን ሰብስባን በቃ ወዲ ከምንል እሷ ጋር ማንጠፋ ማን ሄደ በየኢሞ በየቴሌግራሙ በየምኑ ሳንሄድ በየዋትሳቡ ማንጠፋ ማንፈለገ ምናምን ሳነ እሷ ጋር ነው ኤርፎናችን አድርገን ጊዜያችን የምናሳልፈው። እኛ ራሳችን የመዳም ተሰብስበን እዛው ነው ያለነው በቃ እሷ እስከምትወጣ ድረስ። ለምን ይሄናል ክፋት? እንኳን ተዘጋ። እሷም አሁን ማታ ለሰው ብላ ነው፣ አሁን መፍታ ነው። ዝም ብላ ጌም እንደሰዎቹ ጌም መጫወት ትችላለች እኮ። ዝም ብላ ብሯን ብቻ መሰብሰብ ትችላለች እኮ። ማታም ህፃን ያው ሰሞኑን የሷ ቲክቶክ ከመጀመሪያው ነው። ሰሞኑን የሷ ቲክቶክ ጤነኛ አይደለም። በቃ እንትን እየተደረገ ሪፖርት እየተደረገባት አንዴ ከላይቭ ራሱ 5 ቀን 3 ቀን እንደዚህ እያስጠፋት ነው። ሌላ ቲክቶክ ስላላት ነው በሱ የምትመጣ ማለት ነው። እና እኔ እውነት ክፋታችን ጥግ ድረስ እና የህፃናን አሁን እንደውም ሌላ ትልቅ ሰዎች ቢሆን ዋትሳፕ ምናምን ትታ ነበር። በቃ ዋትሳፕ ነገሮች ቁጥሩ ነገር ምናምን ከዚህ በኋላ አላሳይ ምናምን ብላ ነው። ትናንትና ህፃን ስለሆንባት ነው እሷ የታመመ ሰው እና እንደዚህ ህፃናቶችን በቃ አያስችላትም። ያኔ እሷን የተከታተላችሁ ሰዎች እሷን ላይ የምትከታተሉ ሰዎች ትረዳላችሁ። እና አያስችላትምና ልክ ለሰው እንግዲህ ሰው ካላየ ስለማያምን ማለት ነው የህፃኗን ታፋ እንደዚህ ስታሳይ ነው ያኔው ነው የወጣችው። ከዛ አንድ ደቂቃ እንኳን ተዘጋ ቀጣይ እንደዚህ እያላችሁ ግን ወላሂ ይሄናል ክፋትንን ወላሂ አሁን ያኔ ይሄ እንኳን እሷ እንኳን ብር ብትሰራብን አሁን ብር አላደል ብር ሜክ ብታረግብን ኦኬ። እሷ አሁን እየሰራች ስንት የመዳን ቅመሞችን ስንት እንባን ያበሰችው ስንት እንደውም ከዚህ በፊት የሚሰሩ ሰዎች እንደዚህ አላረጉም። ከዚህ በፊት መልካም አይሰሩም ማለት መልካም የሚሰሩ ሰዎች ራሱ እንደዚህ ጊዜ ሰጥተው የሆነ ነገር ቢያገኙ ነው የሚሰሩት እንጂ እንዲቁጭ ብለው ዝም ብለው የወደዳት ነው ትንሽ ጊፍት የሚሰጣት ላይቭ ላይ እንዲቁጭ ብላ ጊፍት የሚሰጣት የወደዳት ነው። እሱም ደግሞ ጌም ብትጫወት ይሄን ነገር ኮተታ ማለት ጌም ብትጫወት ከዛ በላይ ነው የምታገኘው። ብዙ ጌም የሚጫወት አላያችሁም? ከዛ በላይ ቁጭ ብላ ጌም ብትጫወት ጧትና ማታ ከዛ በላይ ታገኛለች። አሁን የወደዳት ሰዎች ብቻ ናቸው እንዲህ ዝም ብለው በጊፍት እንደዚህ ቁጭ ባለች
ይሰጣታል እንጂ ሆን ብላ ዝም ብላ ገዛዋ እኛ ላይ ሜክ ብታረግ እኛ ማንም ራሱ እንደዚያ አይከታተላትም። በቀን 3000 4000 ቁጭ ብሎ ከሷ ጋር አይከታተላትም። ዝም ብላ ጌም ብትጫወት ወይ 1000 በታች ቢሆን ነው። ይናል ጊዜ ወላ እኔስ ገረመኝ ጋይስ፣ እኔስ ገረመኝ። ኮሜንቱ እንዳለ እልል እንኳን ደስ አላችሁ፣ እንኳን ደስ አለን። አራራፋችሁ ልሳናችሁ ይዘጋ እዛ እዚህ ምንም በማታረጉት እንደዛ አይነት ሰዎች እውነት እናንተ ወላ ሄዳችሁ እዩት። እኔን ካላመናችሁ ሄዳችሁ የቲክቶክ ቤተሰቦች ሄዳችሁ በየኮሜንቱ ማየት ስለ ሀቢባ የሚወራ ስለ ማታ ነገር ስለ ባን ነገር ከተወራ ላይቭ ላይ ማደር ደግሞ እንቅልፋችሁን ማጣታችሁ። እኔ ጠዋት የሆነ ሰዎች ነበሩ ስለሷ ፎቶዋን ዘቅዝቆ ያወሩ ነበርና እያወሩ ነው የተኛሁት። በቃ እሷም ነበረች እያወሩ አይቼ ነበር። ጠዋትም ስነሳ እሷ ለእሪ በሰልፍ ተደርድሮ ቁጭ በቃ ስራዬ ነው ብሎ ጉድ በጽና ክፋታችሁ ወላሂ እንደዚህ ባይሆን ደስ ይለኛል። መልካም ብናይ ደስ ይለኛል። ቢያንስ እንኳን ብታጠፋ እንኳን ራሱ ብዛቱ መልካምነቱ ብዛቱ አንድ ሁለት እኮ ቢሆን ኦኬ፣ አንድ ሁለት እኮ አይደለም ብዛቱ እንጃ። ይሄ ንፍግነት ነው። ማመስገን ምናምን ያው እኛ ባህላችን አይደለም ይሄ እውነት። ኧረ ማታ ነው ያየሁት ትክክለኛ እውነት ምቀኝነት ድረስ የመጨረሻ ማታ ነው ያየሁት። እና ሄዳችሁ እዩት፣ እውነት ሄዳችሁ እዩት። በጣም ነው የሚያስጠላ።